የሌለ ወንድ በናቱ ይተከል እንዳለው አንቺ እንዴት እኔ የምለው ጋይስ ቆይ ወንዶችን ምን ነብቷችሁ ነው? አሁን እንደኔ ያሉ ወጣቶች ወደ ትዳር ሲገቡ አለው በዚህ ሰሞን ሰማለሁ ባይዘው አግብቷል፣ ጓደኛ አግብቷል፣ ያግብቷል። ለምን እንደሚያገቡ ልንገራችሁ። አንደኛ ቶሎ የሚያገቡ ወንዶች የገጠር ልጆች፣ ሁለተኛ ሴቶችን ጅንጀና የማይችሉ ወንዶች በእኔ እድሜ ያሉ ማለት ነው። ሶስተኛ በቃ እነሱ አሁን ከሴት ጋር ስለማያወሩ ጅንጀና ሙድ ስለማያውቁ አሁን ጅንጀና ሙድ ቢያውቁ ጀንጅነው ሴቶችን ወደ ሌላ ነገር ሊወስዱ ይችላሉ። ከሴቶች ጋር ሊውሉ ይችላሉ። ሴቶችን በቃ አላደል ወደ ሌላ ፍላጎት ሴክስ ምናምን ሊያደርግ ይችላል። ጅንጀና ስለማያውቅ በቃ እንዶይ ለምን ጨንቃለሁ? ሌላ ወንዶች የጀነጀኑ ሄዶ እንትን ያደርጋሉ። እኔ ደግሞ እሺ ለምንድን ነው ዝም ብለው ብለው በቃ አንዱ ማግብቼ ለምን አንደኛዬን እናቷን እግዚአብሔርን ነው ሙላችሁ እግዚአብሔርን አሁን እኔ ልክ ነኝ ባይዘው ይሄ ነገር በእኔ እድሜ ያሉ ወንዶች ምንም ነገር ሳይኖራቸው ምንም ነገር ሳይዙ ወዲያውኑ የሚያገቡ ወንዶች አብዛኛው ገጠር ልጆች ናቸው። ከዛ በሳምንቱ አለ አይደል አገባ በሳምንቱ ወይ በሁለት ሳምንቱ በቃ እንትን ይላትና አየ እሷ አሁን ለምን እንዳገባት አስቡበት እግዚአብሔር ነው። ከዛ በኋላ ሁለት ሳምንት ይቆይና ይሸኛታል ወደ ቤቷ። አየ እነሱ አሁን ባይዞይ እኔ እረዳለሁ፣ እግዚአብሔርን እረዳለሁ። በእኔ እድሜ ያሉ ወጣቶች ምንም ነገር ሳይኖራቸው ምንም ነገር ሳይዙ የሚያገቡ ወንዶች ለምን እንደሚያገቡ እረዳለሁ። አፍቅረው እውነት እሷን እንደ ሚስቱ ሊይዛት ምናምን አይመስላችሁ ሴቶች? እናት እኔ እኮ እግዚአብሔር ይገርምኛል እኮ ሴቶች ራሱ እሺ ምንድን ነው ያማችኋል እንዴ? አሃ ምንም የሌለ ወንድ በናቱ ይተከል እንዳለው አንቺ እንዴት ምንም የሌለ ወንድ ታገቢያለሽ? አታስቢም እንዴ ወደ ፊት ህይወትሽ? እንዴ ናትና እሺ እንዴት ያኖረኛል ብለሽ የምታስቢው? አሁን አብዛኛው ልጆች አሁን ዳውሮ አካባቢ ሞተረኛ ያገባሉ፣ ሳይክል የሚነዳ ያገባሉ። ብቻ ያላወራም የምሬ ነው። ዳውሮ አካባቢ ያላችሁ ሴቶች ሞተረኛ፣ ሳይክለኛ፣ ሹፌርም ራሱ የሆነ ችጋራም እኮ ነው። እግዚአብሔር ሹፌር አሁን እናንተ ሹፌር ታምናላችሁ? እሱ በሄድበት ሁሉ መገልበጥ ነው። ጅማ ይሄዳል መገልበጥ ነው። ሐዋሳ ይሄዳል። ስለዚህ በእናታችሁ እናንተ እስቲ አስቡበት። እስቲ እንደ እናታችሁ ነው። በቃ አንተ ቻው በቃ